በእድሜ የገፉ ገበሬ አባት በእስር ቤት ለሚገኝ ልጃቸው ደብዳቤ ይጽፋሉ። ልጄ፣ ያው በዚህ ዓመት ድንችና ቲማቲም መትከል አልቻልኩም፣ ምክንያቱም ማሳውን ማረስም አቅም ስለሌለኝ። አንተ ግን እዚህ ሆነህ ቢሆን ኖሮ ልትረዳኝ እንደምትችል አውቃለሁ። ልጅም መለሰ ለአባቱ፣ አባቴ ሆይ ማሳውን ለማረስ ፈጽሞ እንዳታስብ፣ ምክንያቱም የሰረኩትን ገንዘብ በዛ ስፍራ ቀብሬዋለሁና። ታዲያ የእስር ቤቱ አለቃና ፖሊሶች ልጅና አባት የሚመላለሱትን ደብዳቤ ቀድመው አንብበውት ነበርና በጠዋት ተነስተው ወደ ስፍራው በማቅናት ገንዘቡን ለማግኘት ከዳር እስከ ዳር ማሳውን ቆፈሩት። ነገር ግን ምንም አይነት ነገር ሊያገኙ አልቻሉም። በቀጣዩ ቀንም ልጅ ለአባቱ በድጋሚ ደብዳቤውን ጻፈ። አባቴ፣ አሁን ድንችና ቲማቲሙን መትከል ትችላለህ። እዚህ ሆኜ ላድርግልህ የምችለው ትልቅ ነገር ይህንን ብቻ ነው ብሎ ለአባቱ መልስ ላከ። አባትም መለሱ፣ ሃሃሃ ልጄ ሆይ በእርግጥም ብርቱ መሆንህን አውቃለሁ። ይኸው በእስር ቤት ሆነ እንኳን እኔን እንዲያገለግሉኝ ፖሊሶችን ታዛለህ። የእስር ቤቱ አለቃና ጀሌዎቹ አካፋና ዶማ ይዘው ማሳውን ሲቆፍሩ በማየቴ ተገርሜያለሁ። የመኸር ጊዜ ምርቱን ለመሰብሰብ ስፈልግ ደግሞ እጽፍልሃለሁ። ልብ በል፣ ሰዎችና ሁኔታዎች አካልህን ያስሩ ይሆናል፣ አይምሮህን ግን ፈጽሞ ሊያስሩ አይችሉም። አይምሮህ ታስሮ ከሆነ ግን እንዲለቅህ ራስህን ጠይቀው። ያለ ፈቃድህ አይምሮህን ማስር የሚችል ኃይል የለምና። ጥንካሬ ከሚታየውና ከሚታሰበው አካል አይበልጥምና፣ ከማይታየውና ከማይበገረው አይምሮህ እንጂ። ትልቁን ኃይል አይምሮህን ያለመሰሰት ሁልጊዜም ተጠቀምበት የዕለቱ መልእክት ነው። የተወደዳችሁና የተከበራችሁ ውድ ሀገሬ ልጆች፣ አያችሁ ብልጥ ልጅ እንዲህ ነው። እስር ቤት ሆኖ ለአባቱ የሰራውን ስራ አይታችኋል። ዳሴት በውሸት የሰረኩትን ገንዘብ የቀበርኩት ማሳ ውስጥ ነው ብሎ ሲያስቆፍራቸው አደረ ፖሊሶቹን በሙሉ። ስለዚህ እስር ቤት ሆኖ አባቱን ረዳ ማለት ነው። ብልጥ እስረኛ ነው። በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበለልኝ። አዱ ገነት ነኝ። ላቪው ጋይስ። ከወደዳችሁት ላይክ አድርጉት። ባይ